ሰላም የፍቅሩ ትራቭል ዩቲዩብ ተከታታዮች በድጋሚ በሌላ ቪዲዮ ተመልሰናል። ዛሬ ምን ሄደው በማንቸስተር ዩናይትድ ስቴዲየም ቅርብ የሆነ ሳልፎርድ ኬ ወይም ሚዲያ ሲቲ የሚባል ቦታ ነው። ደስ የሚል ቦታ ነው፣ ተወዱታላችሁ። ከሌላ አካባቢ ከኢትዮጵያም ከየትኛውም አካባቢ እዚሁም ያለ ሰው ማየት የሚፈልግ ካለ ጀስት እንድታውቁት ያክል ነው። ለማንቸስተር ዩናይትድ ኦልድ ትራፎርድ ስቴዲየም ቅርብ ነው። ቪዲዮ ላይ ታዩታላችሁ። እና እዛ ነው የምንሄደው። የቦት ትሪፕ ነው የምናደርገው። ስለዚህ አብረን እንሄዳለን ጋይስ ወደፊት። ቦታችን መጥቷል ጋይስ፣ አብረን እንገባለን። ቦት ትሪፓችን ላይ ደርሰናል። ሰልፍ አለ። የመጨረሻው ነው። አትሊስት ከ30 ሰው በላይ ይኖራል ብዬ አስባለሁ። ይሄ ነው ቦቱ፣ በጣም ረዝም ነው። ላይ እንደምታዩት ላይ ሆኖ ተቀምጦ ትሪፕ ማድረግ ይችላል። ውስጥም ላይ አለ ሻይ አለ፣ ቡና አለ፣ ቢራ የሚፈልግ ካለ ቢራም አለ እና ትወዱታላችሁ። አብረን እንግባ ጋይስ። ትኬቴን ማሳየት ይኖርብኛል። ገብተናል ጋይስ። አጠቃላይ የሚፈቀደው የአንድ ሰዓት ትሪፕ ነው። የአንድ ሰዓት ትሪፕ ነው ቡክ ያደረግነው። በጣም ሰው አለ፣ እንደምታዩት በጣም ፉል ነው። ማንቸስተር ዩናይትድ ስቴዲየም በጣም ቅርብ ነው፣ ይታያል። አያችሁት አይደል? የወረድንበት ብሪጅ ይሄ ነው። ከላይ ወደ ታች የመጣንበት መጨረሻችን የሚሆነው እዚህ ነው ማለት። ሁለተኛ ዙር ሌሎች ተራቸውን እየጠበቁ ነው ማለት ነው ጋይስ።
ይመስላል። ከየትኛውም አካባቢ ወደዚህ ቦታ መምጣት የሚፈልግ ሰው ካለ ማንቸስተር ፒካዲሊ ከደረሳችሁ በኋላ የሚዲያ ሲቲ ሳልፎርድ የሚለውን ትራም በመያዝ ትራም ስቶፕ አለው እዚሁ ያደርሳችኋል። እዛው ቦታ ላይ ናይት ቫይቡ ይህን ይመስላል። እንደምታዩት በጣም ያምራል። እዛው ብዙ ነገሮች አሉ። ሾፒንግ ሞል አለ፣ መዝናኛ አለ ምናምን። ናይት ላይ እንደዚህ ያማረ ነው። ስለተከታተላችሁ በጣም አመሰግናለሁ ጋይስ። በኔክስት ቪዲዮ እንገናኛለን። እጅግ በጣም አመሰግናለሁ።